የፈሩት ይደርሳል የጠሉት ይወርሳል አለ የሀገራችን ሰው። በኔ 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 በደየ ሳይት ኦሮሞ አጃይቡማ አጃይቡማ ጋ አካስታቴ ጋ ዱብኝ እውነት ለመናገር ማለት ነው። እንደዚህ ይሆናል ብዬ አልጠበቅኩም። እውነት ለመናገር እንግዲህ በኦሮምኛም በአማርኛም ላውራባችሁ ምን ነው ሸዋ እና ማለት ነው ዱብኝ ኤሮ አከናታ ዴምቱ ዋና ጃይባ ከነ ዱባ ቀብዴቹላ ሜኑ መላላጋ ዋንኝተው እስኪ በማንኛውም ወደሚሆነው ነገር እስኪ እንሂድና ይቺ ባቄላ ካደረች አትቆርጥም ማለት ያገሬ ሰው። ሰላም ሰላም የኔ ውዶች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ እንዴት ናችሁልኝ? የኔ ውዶች የኔ ወርቆች አላችሁልኝ ወይ? ሰላማችሁ ይብዛልኝ ባላችሁበት ውዶቼ እንዴት ናችሁ? ሁሉ ሰላም ነው ብያለሁኝ አለሁላችሁ ውዶቼ። እውነት ለመናገር ማለት ነው እንግዲህ እየተፈጠረ ያለው ነገር ያው እንደምታዩት ነው። ፎቶ ላይ እንግዲህ እኔ ከየትም አምጥቼ ምነግራችሁ ነገር የለም። ያው የተለጠፈውን በፎቶ እነሱ ባመጡልን ነገር ነው እንግዲህ እኛ ሀሳብ የምንሰጥበትና ሄርሜላ ከሌላ ወንድ ጋር ምናምንና ተገኘች ምናምን በቲክቶክም በምንም እያሯሯጡት ነው። እና ምን አዲስ ነገር አለው ታዲያ? እናንተ ሄርሜላን አይደለም ከሌላ ወንድ ጋር መሄድ ይቅርና ልጅ ራሱ ይዛለት መታ ነበር እንዴ ለአብርሃም። ታዲያ ልጁን የአብርሃም ነው ያለችው እኮ። አሁን ደግሞ መልሰው ደግሞ ልጁ ወረደ የተባለ የሄርሜላ ልጅና ስለዚህ ከመጀመሪያውንም ልጁ የአብርሃም እንዳልሆነ ስላወቀች አብርሃም ውሸቱን አምኖ እንደማይቀበላ ስላወቀች ነው ወደቀች። ከዛስ ፌን ተነቀለች፣ ወደቀች፣ ልጁ ወረደ ተባለ ማለት ነው። ገባችሁ አይደለ? ይቺንማ ይቺን ሙዲ ለጋሽ ማሙድ ማለት ነው እናቃታለን ምን እንደሆነችና ይቺን ቀልድኛን ያለፍንባት ናት አይደል? ማንንም ልሸውዱን አትሞክሩን ማለት ነውና ብቻ ግን ማለት ነው ዞሮ ዞሮ አሁን ሄርሜላ ከሌላ ወንድ ጋር መሆኗ ይሄን ያህል ሊያስጨፍራቸው አይገባም። በእርግጥ የራሷ ቤተሰቦች ናቸው ያፈሩባት፣ የራሷ ተመልካቾች ሄርሜላ እንደዚህ ናት፣ ሄርሜላ ንጹህ ናት፣ ሄርሜላ ሲሉ የነበሩት አሁን ላይ ያፍራሉ ብዬ አስባለሁና ምክንያቱም ከሌላ ወንድ ጋራ ብትገኝም ከሌላ ወንድ ጋራ የፈለገችው ነገር እያደረገች ብትገኝም አይበርድንም አይሞቀንም እኛ ምክንያቱም ስለምናውቃት ከዚህ በፊትም የተፈጠረ ነገር ስለነበረ ለዛውም ከገዛ ጓደኛው ከአብርሃም ጓደኛ ጋራ አብርሃም ይሄን ነገር ስላወቀ ነበረ ተናዶ ይሄ ሁሉ ነገር ተፈጥሮ ሚስጥሬን ከሚያወጣብኝ ብላ ነበረ ይሄ መድኃኒቱን እስከ ማድረግ የደረሰችው ማለት ነው። ምክንያቱም ያን ነገር ስላወቀ ከሷ ጋር እንደማይሆን ስለምታውቅ በግዴታ ለራሷ ለማድረግ እየሞከረች ነበረ። ያ ነገርም አልተሳካላትም። በሩታና በብዙ ሰዎች ጥረት አብርሃም ዛሬ ላይ ድኗል። እና ውዶቼ አብርሃም ዛሬ ላይ በሁሉም ሰው ጥረት ድኗል ማለት ነው። እና ግን ደግሞ ይሄንን ነገር እንደ ትልቅ ነገር አድርጋችሁት አታውሩት ልላችሁ ፈልጌ ነው። እና አብርሃምም ሄርሜላን ከሌላ ሰው ጋር ቢያያት አሁን ላይ ምንም አይመስለውም። ምክንያቱም የሆነ የሰማው ነገር ነበር ከዚህ በፊትም ማለት ነው። ያን ታውቃላችሁ እናንተ ራሱ ቪዲዮ ተሰርቶበት በጣም ተናዶ ምናምን ይቅርታ ሶሪ በቃ በሰው ወሬ ምናምን ብላ ነበር እንደውም አደባብሳ የተወችውና ስለዚህ አትገረሙ ልላችሁ ፈልጌ ነው የኔ ውዶች ማለት ነው ሀባይቦቼ። እስኪ ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ደግሞ ላይክ አድርጉ። ሰምታችኋል።